ጤና ይስጥልኝ ተከታታዮቻችን ይህ የኤፍኤምኤስ አፕሊኬሽን የአካውንትስ ፔብል ሞጁል ፕሬዘንቴሽን ነው። ወደ ፕሬዘንቴሽኑ በምንገባበት ሰዓት የራሱ የሆነ ኦብጀክቲቭ አለው። ይህም ኦብጀክቲቭ to have a standardized way of doing things in the financial processes of invoicing, paying, vouchering, journalizing and reporting activities across the nation የሚለውን ይዛል። ወደ ኤም ስንመጣ delivering fast and quality invoice and payment transactions along with system generated supporting documents to the needy and use of reports in a timely manner. Expectation: at the completion of this session, it is expected to know the specific activities involved from advance encumbrance to settlement of prepayment and processing refund transactions. At the end of the day, it is expected to memorize and get to know where the payables module starts at and ends with, regardless of the transaction type. Example: purchase order matched versus non-PO matched ወይም purchase order matched invoices with and without withholding taxes etc. የሚሉትን ይዛል። በሶስተኛ ነጥብ የተያዘው it is expected to go through exercises and quizzes provided by and doing them well as per the proper business flow. እዚህ ጋር መመልከት እንደምንችለው ይህ ፕሬዘንቴሽን በአካውንትስ ፔብል ሞጁል ላይ መዘጋጀቱን ለማሳየት የተጠቀምንበት ነው። ሞጁል ውስጥ ምን ነጥቦችን እናገኛለን ለሚለው መልስ የሚሰጠን ይህ ቴብል ኦፍ ኮንቴንት የተሰኘው ሴክሽን ነው። እዚህ ቴብል ኦፍ ኮንቴንት ላይ ሰፕላየር ክሬሽን ኤንድ ሜንቴናንስ፣ ኢንቮይስ ባቺንግ፣ ኮንትሮሊንግ ፔያብልስ ፔሪድ፣ ኢንቮይስ ፕሮሰሲንግ፣ ኢንቮይስ ወርክቤንች፣ ኢንቮይስ አክሽንስ፣ ፔይመንት ፕሮሰሲንግ፣ ፔይመንት ዊንዶው፣ ፔይመንት አክሽንስ፣ ኢንኳይሪስ፣ ቫውቸርስ ኤንድ ሪፖርቲንግ የሚሉትን ይዛል። ከቴብል ኦፍ ኮንቴንት በመቀጠል የመጀመሪያ አይተም የሚሆነው የሰፕላየር ክሬሽን ኤንድ ሜንቴናንስ ፕሮሰስ ነው። በዚህ ፕሮሰስ ውስጥ ሶስት አይነት ሰፕላየሮችን ማኔጅ ማድረግ እንችላለን። እዚህ ጋር መመልከት እንደምንችለው ስታንዳርድ ሰፕላየርስ፣ ኤምፕሎይ ሰፕላየርስ እና ዋን ታይም ሰፕላየር በሚል በሶስት ሰፕላየሮችን ከፍለን ማየት እንችላለን። ስታንዳርድ ሰፕላየርስ ስንል external suppliers having business relation with government entities የሚል ይሆናል። ወደ ኤምፕሎይ ሰፕላየርስ በምንመጣበት ሰዓት እነዚህ በአብዛኛው ቋሚ ሰራተኞችን የሚመለከት ይሆናል። ሲስተሙ ላይ ገብተን እነዚህን ኤምፕሎይ ሰፕላየርስ ወይም ኢንተርናል ሰፕላየርስን መመዝገብ የምንችለው ወይም ሲስተሙ ላይ መትከል የምንችለው ሰራተኞቹ ተቋሙ ላይ በቋሚነት የተቀጠሩና በተቋሙ ፔሮል ስርዓት ውስጥ የተካተቱ መሆን ከቻሉ ነው። ስለዚህ ይህንን ደግሞ የሚያሟሉት ተብሎ የሚታሰበው ፐርማነንት ኤምፕሎይስ ወይም ቋሚ ሰራተኞች ናቸው ተብሎ ነው የሚታሰበው። ለጊዜው የኮንትራት ሰራተኞች በዚህ ማዕቀፍ ውስጥ አይታዩም። ምናልባት ኮንትራት ሰራተኞች እንደ ስታንዳርድ ሰፕላየር ይፈጠራሉ። በመቀጠልም በዛ መልኩ ማኔጅ ማድረግ ይቻላል ማለት ነው። ዋን ታይም ሰፕላየር የሚባሉት ደግሞ ከስሙ በመነሳት ቀጣይነት ያለው የቢዝነስ ሪሌሽንሺፕ የሌላቸው ታይተው የሚጠፉ ምናልባትም በአመት አንዴ ወይም ሁለት ጊዜ መጥተው ላይመለሱም የሚችሉ ሰፕላየሮች በሚሆንበት ሰዓት እንደነዚህ አይነት ሰፕላየሮች ዋን ታይም ሰፕላየር ይባላሉ። ኤግዛምፕል individuals or entities having one-time business relation። አሁን የጠቀስናቸውን የሰፕላየር ታይፖችን እዚህ ጋር በምንመለከተው የሰፕላየር ሰርች ኤንድ ክሬት ዊንዶ ላይ ነው መፍጠርን መፈለግን የምንችለው። ያንን ለማሳየት ነው ይሄን ዊንዶ የተጠቀምነው። በመቀጠል ይሄንን ፕሮሰስ ካለፍን በኋላ ወደ ኢንቮይስ ባቺንግ ነው የምንመጣው። Invoice batching just a facility used to manage invoices. ኢንቮይሶቻችንን ጠቅለል ባለ መልኩ በአንድ ማህደር ወይም በአንድ ማዕቀፍ ውስጥ ለመያዝ የሚያስችለን ኮንሰፕት ነው ይሄ ኢንቮይስ ባቺንግ የምንለው ማለት ነው። ስለዚህ እዚህ ጋር እንደምንመለከተው ባች ኔም የሚለው የሎ ፊልድ ላይ ኔሚንግ ኮንቬንሽንን የተከተለ ስም ወይም ስያሜ እዚህ ጋር በመስጠት አንድ ባች ማዘጋጀት ወይም መፍጠር ይቻላል ማለት ነው።
ሌላኛው ኮንሰፕት ኮንትሮሊንግ ፔብልስ ፔሪድ ነው። እዚህ ጋር ማንኛውም አይነት ትራንዛክሽን ለመመዝገብ ከመሄዳችን በፊት የምንመዘግብበትን ፔሪድ ወይም መንዝ መክፈት መቻል አለብን። ስለዚህ ይህንን ለማድረግ ደግሞ ወደዚህኛው መስኮት መምጣት መቻል አለብን። እዚህ ጋር መመልከት እንደምንችለው ካሉን የፔሪድ ስታተሶች መካከል ኦፕን የሆነው ላይ ነው ዳታ ማስገባት የምንችለው። ስለዚህ ዳታውን ለመመዝገብ ቀዳሚው ስራችን መሆን ያለበት የሞጁሉን ፔሪድ መክፈት ይሆናል ማለት ነው። በመቀጠል የሚመጣው ኢንቮይስ ፕሮሰሲንግ ነው። በዚህ የኢንቮይስ ፕሮሰሲንግ ስርዓት ውስጥ የተለያዩ አይነት ኢንቮይሶችን እናስተናግዳለን። ከነዚህ ኢንቮይሶች መካከል ስታንዳርድ ኢንቮይስ አንዱ ነው። አን ኢንቮይስ ፍሮም ኤ ሰፕላየር representing an amount due for goods or services purchased የሚል ዴፊኒሽን አለው። ይህ ስታንዳርድ ኢንቮይስ ፒኦ ማችድ ሊሆንም ላይሆንም ይችላል ማለት ነው። ሌላኛው የኢንቮይስ አይነት ክሬዲት ሚሞ ነው። እዚህ ጋር ክሬዲት ሚሞንም ዴቢት ሚሞንም ተከታትለው ነው የመጡት። እዚህ ጋር ማየት እንደምንችለው ሁለቱም ሚሞዎች ማስታወሻዎች ናቸው። እነዚህ ማስታወሻዎች ቀደም ብሎ ዋና የሂሳብ ሰነዶች የተከናወኑ የሂሳብ እንቅስቃሴዎች ላይ ተንተርሰው ለማስተካከያነት የምንጠቀምባቸው ማስታወሻዎች ናቸው። ሰው ዋናው የሂሳብ ሰነዶች ላይ ክፍተቶች ወይም ማስተካከያዎች በሚያስፈልጉበት ሰዓት እነዚህን ሚሞዎችን መጠቀም እንችላለን። እነዚህ ሁለቱም ሚሞዎች አካውንትስ ፔብል ሞጁል ላይ አንድ አይነት ጥቅም ነው ያላቸው። ትርጉማቸውም አንድ አይነት ነው። ኔጌቲቭ ኢንቮይሶች ናቸው ማለት ነው። ፖዚቲቭ ኢንቮይሱን ባላንስ የምንቀንስባቸው ኢንቮይስ አይነቶች ናቸው። እዚህ ጋር ክሬዲት ሚሞ ምናልባት እና ዴቢት ሚሞ ተነጣጥለው እንዲመጡ ምክንያት የሆነበት ይህንን ዲፊኒሽን ስለያዙ ነው። ክሬዲት ሚሞ ሲባል ሚሞ ፍሮም ኤ ሰፕላየር ሪፕሬዘንቲንግ ኤ ክሬዲት አማውንት ቱዋርድስ ጉድስ ኦር ሰርቪስስ ነው። ዴቢት ሚሞ ደግሞ አን ኢንቮይስ ኢንተርድ for a supplier who doesn't send you a credit memo ማለት ነው። ስለዚህ ሁለቱ ሚሞዎች የሚለያያቸው ማን ነው ሚሞውን ወይም ማስታወሻውን የሚያዘጋጅ የሚለው ብቻ ነው። ሌላው ሁለቱም አንድ አይነት ናቸው ማለት ነው። ሚክስድ የኢንቮይስ ታይፕ ነው። ይህ የኢንቮይስ ታይፕ ሁለቱንም አይነት የኢንቮይስ አይነቶችን የያዘ ነው። ፖዚቲቭ እና ኔጌቲቭ ኢንቮይሶችን ማለት ነው። ስለዚህ ሚክስድ ኢንቮይስ ታይፕ በምንጠቀምበት ሰዓት ፖዚቲቭ ኢንቮይሶችን ወይም ኔጌቲቭ ኢንቮይሶችን ማስገባት እንችላለን ማለት ነው። በመቀጠል ፕሪፔመንት የሚባለው የኢንቮይስ አይነት እናገኛለን። ይህ የኢንቮይስ ታይፕ a type of invoice entered to pay an advance payment for expenses to a supplier or employee ነው። በመቀጠል ኤክስፔንስ ሪፖርት የሚለውን የኢንቮይስ ታይፕ እናገኛለን። ይህም an invoice representing an amount due to an employee for business related expenses. Withholding tax, an invoice entered to remit taxes withheld to the appropriate tax authority. Interest ሌላኛው የኢንቮይስ ታይፕ ነው። ይህ የኢንቮይስ ታይፕ እዚህ ጋር ከዴፊኒሽኑ ማየት እንደምንችለው ኢንትረስት ቤዝድ የሆኑ የሂሳብ እንቅስቃሴዎች ላላቸው ተቋማት ጥቅም ላይ ሊውል የሚችል የሰነድ አይነት ነው ማለት ነው። በመቀጠል ሪቴኔጅ ሪሊዝ የሚለውን የኢንቮይስ አይነት እናገኛለን። ይሄ ከሪቴንሽን ጋር በተገናኘ የምንጠቀምበት የኢንቮይስ አይነት ነው ማለት ነው። በተለይ ይህ ከኮንስትራክሽን ጋር በተገናኘ ጥቅም ላይ የሚውል የሂሳብ ሰነድ ነው ማለት ነው። በመቀጠል ትራንስፖርቴሽን ኢንቮይስስ የሚሉትን የኢንቮይስ አይነቶችን እናገኛለን። እነዚህ ደግሞ ከመጓጓዣ ጋር ተያያዥነት ያላቸውን ወጪዎችን የምንመዘግብበት ወይም የምንመዘግብባቸው የኢንቮይስ አይነቶች ናቸው። እስካሁን ያየናቸውን የኢንቮይስ አይነቶችን በዚህ መስኮት ላይ ነው መመዝገብ የምንችለው ማለት ነው። እዚህ ጋር ማየት እንደምንችለው ታይፕ የሚለው ሴክሽን ላይ በመግባት ካሉን ሊስቶች መካከል ያየናቸውን የኢንቮይስ ታይፖችን እየለዋወጥን መጠቀም የምንችልበት መስኮታችን ነው። ይህ መስኮት ሁለት ሴክሽኖች አሉት። እዚህ ፖይንተሩ የሚያሳይበት ሴክሽን ሄደር ሴክሽን ይባላል። ታችኛው ሴክሽን ደግሞ
ላይን ሴክሽን እንለዋለን ማለት ነው። በመቀጠል ኢንቮይስ አክሽንስ የሚል ዊንዶ እናገኛለን እዚህ ጋር። ይህ ዊንዶ ጥቅሙ ምንድነው? ኢንቮይሶችን ካስገባን በኋላ እነዛ ኢንቮይሶች ላይ መወሰድ ያለባቸው አክሽኖች ካሉ እነዛን አክሽኖች የምንወስድበት መስኮት ነው ማለት ነው። በመቀጠል የኢንቮይስ ፕሮሰሲንግ ካለቀ በኋላ ወደ ክፍያ ስርዓት ወይም ፔመንት ፕሮሰሲንግ ላይ ነው የምንመጣው ማለት ነው። እዚህ ጋር ጠቅለል ባለ መልኩ ክፍያዎቻችንን በአራት አይነት መልኩ መክፈል እንችላለን። እነዚህም ኩዊክ ፔመንት፣ ሪፈንድ ፔመንት፣ ማኑዋል ፔመንት እና ባች ፔመንት በሚሉ ሀሳቦች ከፍለን ማየት እንችላለን። ያከፋፈል ሂደቱ ነው የሚለያያቸው እንጂ ሁሉም ክፍያዎች ናቸው። እነዚህን አሁን ያየናቸውን የክፍያ አይነቶችን የምናስተናግድበት የክፍያ መስኮታችን ነው ይሄ። እዚህ ጋርም እንደዚሁ ታይፕ የሚለው ሴክሽን ላይ ነው አሁን ያየናቸውን ኩዊክ፣ ሪፈንድ ነው፣ ማኑዋል ነው የሚሉትን ታይፖችን እዚህ ጋር መጥተን ነው እየለዋወጥን ፔመንቶቻችንን ማኔጅ የምናደርገው ማለት ነው። ቀደም ብለን ኢንቮይስ ወርክቤንችን በሁለት ከፍለን እንዳየነው ይህም የፔመንት ዊንዶም ሁለት ክፍሎች አሉት፣ ሄደር ሴክሽን እና ላይን ሴክሽን የሚባሉ ማለት ነው። ፔመንት አክሽንስ ይህም የፔመንቱ ከተከናወነ በኋላ ወይም ፔመንቶችን ካዘጋጀን በኋላ እነዛ ፔመንቶች ላይ መወሰድ ያለባቸው አክሽኖች ካሉ እነዛን አክሽኖች ለመውሰድ የሚያስችሉ ቼክ ቦክሶች ናቸው ማለት ነው። በመቀጠል ኢንኳይሪስ ወደሚለው ሴክሽን እንመጣለን። ይህ ጽንሰ ሀሳብ ሲስተም ውስጥ የገቡ ዳታዎችን ዳግም ጠርተን የምናገኝበት ወይም የምናይበት ኮንሰፕት ነው ማለት ነው። አዳዲስ ዳታዎችን አይደለም በዚህ ሰዓት የምናስገባው። ቀደም ብለን ያስገባናቸውን ዳታዎችን ሲስተሙ ባዘጋጀልን ፊልዶች በመጠቀም እነዛን ዳታዎች ወይም መረጃዎችን እንደገና ዳግም ጠርተን ለማየት የምንችልበት የሲስተሙ ፋሲሊቲ ነው። እዚህ ጋር የተቀመጡት የኢንኳይሪ ታይፖች ለናሙና ያስቀመጥናቸው ናቸው እንጂ ከዛም ባለፈ ብዙ አይነት ኢንኳይሪ ፎርሞች ወይም ዊንዶዎች አሉን ማለት ነው። እነዚህ ፍሪኩዌንትሊ ወይም በተደጋጋሚ ጥቅም ላይ የሚውሉ ኢንኳይሪ ታይፖች ስለሆኑ ነው ማለት ነው። በመቀጠል ቫውቸርስ የሚል ሴክሽን ጋር እንመጣለን ማለት ነው። እነዚህ ሰነዶች ናቸው። የሂሳብ እንቅስቃሴዎቻችንን ለመደገፍ የምንጠቀምባቸው የሂሳብ ሰነዶች ናቸው። ኤፍኤምኤስ ኢንቮይስ ቫውቸር፣ ኤፍኤምኤስ ፔመንት ቫውቸር፣ ኤፍኤምኤስ ሪሲት ሪፈንድ ቫውቸር፣ ኤፍኤምኤስ ሰብሌጀር ጆርናል ቫውቸር የሚሉ ናቸው ማለት ነው። ስለዚህ እነዚህን ቫውቸሮች እያንዳንዱ የሂሳብ እንቅስቃሴ ከተከናወነ በኋላ ያ የሂሳብ እንቅስቃሴ የምንደግፍበት ማስረጃ እንደ ማስረጃ የምንጠቀምባቸው ሰነዶቻችን ናቸው ማለት ነው። በመጨረሻም ሪፖርቲንግ ላይ ነው የምንመጣው። እስካሁን የተከናወኑት ትራንዛክሽኖች ወይም የተለያዩ አይነት ኢንቮይሶችን ተጠቅመን የመዘገብናቸው የሂሳብ እንቅስቃሴዎች ፋይናሊ ሪፖርቲንግ ላይ ነው መተን አውትፑታቸው ማግኘት የምንችለው እና ሪፖርቲንግ ሴክሽን ላይ እነዚህን አውትፑቶችን ለማግኘት የሚያስችሉ ሪፖርት ሊስቶች ናቸው እዚህ ጋር የምንመለከተው። ከነዚህ መካከል አካውንትስ ፔብል ትራያል ባላንስ፣ ኤፍኤምኤስ ፔቲ ካሽ ቡክ፣ ኤፍኤምኤስ ሌጀር ካርድ፣ ኤፍኤምኤስ ላያቢሊቲ ስታተስ ሪፖርት፣ ኤፍኤምኤስ ኤጅድ አድቫንስስ እንዲሁም ሲስተሙ ላይ በምንገባበት ሰዓት በዛ ያሉ አካውንትስ ፔብል ሞጁል ላይ ሪፖርቶችን እናገኛለን ማለት ነው። ከስተማይዝድም ከስተማይዝድ ያልሆኑ ማለት ነው። እዚህ ጋር ከስተማይዝድ ስንል መንግስት ቀደም ብሎ ይጠቀምበት ከነበረው የፋይናንሻል ሶፍትዌር ላይ ወደዚህ ያሻገርናቸው እንዲሁም በመንግስት ጥያቄ ላይ ተንተርሰን የተዘጋጁ ሪፖርቶች ወይም ዘገባዎች ማለት ነው። ከስተማይዝድ ያልሆኑ ማለት ደግሞ ራሱ ሲስተሙ ሲገዛ ከሲስተሙ ጋር አንድ ላይ የመጡ ሪፖርቶች ማለት ነው። ስለዚህ እስካሁን ያየነው የአካውንትስ ፔብል ፕሬዘንቴሽን ይህን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ።